ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? አማን ነው። በአዲስ ቪዲዮ በአዲስ ኢነርጂ በአዲስ ዩቱብ መጥቻለሁ። የሱፍ ነኝ። ለማንኛውም ምን አለ መሰላችሁ ይህን ሰሞን ዩቱብ ላይ ማለት ነው ዩቱብ ላይ ስገባ እንደው የምታገኙት ምን ነው? እኔማ ሸር እየተደረገ ነው እንዴ? ይሄ እንግዲህ ሰብስክራይብ አድርጌያቸው አላያቸው እንደው በአንዳንድ በእህቶች ሲመጡ ነው እነሱ ጋር ስጫወት ምናምን የሚመጣውና እንትናና እንትና ተለያዩ፣ እንትናና እንትና ላይ መለስ ሄዱ፣ በቃ እንትና እንደዚህ አደረገው፣ እንትና ውጭ ሀገር ሊሄድ ነው፣ እንትና ከሚስቱ ጋር ተፋታ። እንዲሁ ሌላ አጀንዳ የለም እንዴ? እንዲሁ እኮ ኢትዮጵያ ውስጥ ፕራንክ ለማድረግም ይመቻል፣ ምንም ይመቻል ማለት አንዳንድ ልጆች አሉ። እንትና ናፍቅራው መጣይ እንትና ናፈቀረኝ። ተው እንጂ ጎበዝ። እኛንም ዩቱብ ተሰራችሁ በውጭ ዓለም ለተመልካችም ክብር ይኖራችሁ እንጂ እንትናን ደበደበው እንትናን ገነጠለው። በቃ ዩቱቡን እኮ ለእሶ ቤት ያደረጉት ለእሶ ቤት እና ለማንኛውም ዩቱበሮች የእነንትን አድናቂዎች ለተመልካቻችሁም ክብር ይኖራችሁ። እኔ እንኳን ያው መለከታችሁም ያው አጋጣሚ ነው እንጂ ስንት የምመለከተው አለኝ ስንት እና እንደው አንዳንድ ጊዜ ማለት ነው እንዲሁ በቃ ለቤታቸውስ እንደው ቤታቸው ማለት በቃ የቤታቸውን ገበና ሰው አልጋ ቤት ለፕራንክ ብሎ አልጋ ቤት ራቆታቸውን ይገኛሉ። ባዶ ክላስ ምናምን ገሌ እንደዚህ መጣይ እንዲህ ሊሉ ሲሉ ደረስንባቸው። ካሜራው ቆይ ገሌና ገሌ በቃ ሊጨረሱ ሊገዳደሉ ሰው ደረሰ። እኔ የምላቸው ና ቶሎ በቃ እዚህ ቦታ ላይ እንደዚህ እንገጥማለን እያላችሁ ካሜራማን ቀጠራችሁ ምናምን ማለት እኔ አንዳንድ ጊዜ ማለት ነው ተመልካችሁ በቃ አእምሮ የሌለው ነው እንደሚመስላችሁ። ብቻ እናንተ ብቻ ናችሁ አዋቂ፣ እናንተ ብቻ ናችሁ ሁሉ ነገር ነባይና ካሜራ ይዘህ እንትን እያልክ እኛም ተመካከራችሁ። እያንዳንዷ ነገር የምታደርጓት ነገር በምክክር ናት። እያንዳንዷ ነገር እንግዲያማ እንደዛ እየተገላገልክ እንደዛ እየተፈጨረጨርክ ሳትመታታ ተለያየህ። ያስቆያል። አንዳንዴ ብለህ የማነው እንትና የሆነ ልጅ እንትና የማነው ብሩኬ ደበደበው አሉና ትናንት ወዲያ ነው መቼ ጥርሱን ተመቶ ተብሎ በዚህ በእንትኑ ጠቅጥቆ በመረገጣት ደግሞ ከሰሰው ተብሎ ደግሞ እሱ ደግሞ የተከሰሰው ደግሞ ካሜራ ይዞ ከሳሹ አቃቤ ሕጉ ምንድነው የሚባለው ዳኛው ማለት ነው። ዳኛው በካሜራ ለምን ድራማ ነው ብለን ድራማ እየሰራችሁ ነው ብለን ድራማውን በትክክል በቃ ድርሰቱን ጽፋችሁ ድራማ ነኝ እና ድራማ ለተመልካቾቻችሁ እንደነማን ነው እንደ ሀረግ ድራማ እንደነማን ነው እንደሚባለው በቃ ድራማ ስሩ፣ ችግር የለውም። እኛ ያው እናንተን ሰፖርት ለማድረግ ስለሆነ እናየዋለን። ድራማም ቢሆን ማለት ነው ያው ድራማ ውሸት ቢሆን የኛው ውሸት ስለሆነ ልዩነት የለውም እና ስለዚህ እንደዛ አድርጋችሁ ብንመለከተው ይሻላል ነው የኔ አስተያየት ነው። አድናቂዎቻችሁም ያው ብዙዎቻችሁ እውነት እየመሰላቸው ብዙዎቹ የዋሆችን እየጎዳችኋቸው ነው። ገሌና ገሌ ታልታረቀኝ ስራ ቆሜያለሁ የሚላሉ አንዳንድ ናቸው አሉ። እኔ እንኳን አላየሁም አልሰማሁም፣ ግን ሲሉ ሰምቼ ነው። እና ባካችሁ እንደዛው ተደርጉ። ለተመልካቾቻችሁ ዘኑላቸው፣ ለአፍቃሪዎቻችሁ፣ ለወዳጆቻችሁ፣ ለሚያለቅሱላችሁ፣ ለሚወዷችሁ፣ ሰፖርት ለሚያደርጋችሁ፣ ገንዘብ የቤት ኪራይ ምናምን ለሚከፍሉላችሁ አሉ እንደዛ ሲሉ ሰምቻለሁ። እንደውም አንዲቱ በዛ በነሩታ በሚባሉት ታማ ይባላል አገር ከሄደ በኋላ ብንንብትል ያለው አዲስ አበባ ከዛ ምን ታደርገው መበላው የለ መጠጣው የለ ብር የለ ምን የለ
አዝት ታወዲያለ እዛ በኋላ አሁን ሩታ ወይ ዘወር ብላ አላየት ወይ አብረሽ አላየት። አሁን እሷ ምን ታደርጋለህ? ያስዘብሮች ወደቀኝ ማለት ነው። እና እና ደግሞ እንደዚህ እያደረጉ ነው አሉ። ደግሞ አሁን ደግሞ የገሌ አድናቂ እየተባለ አድናቂና አድናቂ እየተጣላ በአንድ እየተመካከረ ዩቱብ እንደዚህ እናዘጋለን እያሉ ነው አሉ። እባካችሁ የዲሃ ዩቱብ እንደተዘጉ ያ የሚሰደደቡት የሚጠላሉት እነሱ ለራሳቸው ነው። ግን የአንድ ምስኪን ዩቱብ ብታዘጉ ከባድ ነው። እንደተዘጉ እሺ፣ እኔ ልምከራችሁ፣ ወንድማችሁ ልምከራችሁ። እነሱ ለብራቸው ነው። እናንተ በሚዲያ ቤት ትቃጠላላችሁ፣ እነሱ ቁጭ ብለው ቤታቸው በሚሊዮን ዶላር ያገኛሉ። እናንተ ዝስበሳችሁ ቡድን ተቦሊያር ናችሁ፣ ትሰደደባላችሁ፣ ትዘቀዘቃላችሁ። እና እባካችሁ ነፍስ ወቁ። የወንድማችሁ ምክር ነው እና ይህን ይመስላል የዛሬው ቪዲዮ እላችኋለሁ።